ሰው ለምን ቺት ያደርጋል? ቺቲንግ በምን ምክንያት የሚመጣ ይመስልሻል? ቺት ምንድነው? ግልጽ አድርገኝ። እኔንም ግልጽ አድርጊ እንደምትለኛ ከትዳር ውጭ ሌላ ወንድ ጋር ኦር ሌላ ሴት ጋር ግንኙነት ማድረግ። ጥሩ ጥያቄ ጠየቀኝ። እንደውም ደስ የሚል ባሌ ደክሟል ለአልጋ አይሆነኝም ብለው የሚወስኑ ሴቶች አሉ። ሴት ሲኮረኩራት እስከሳቀሽ ድረስ በዚህ ነገር አታረጅም ይባላል። ቅመ አያትም ራሱ ይሄ ነገር ሲወራ ብለው ስቀዋል ይባላል። እንደዚህ ይሄ ጉርምስና አሁን ቤት ቺት የሚደራረጉበትና ሰውየው ከደከመ ወደ ውጪ የሚመኙ ሴቶች አሉ። ሰውየውም ደግሞ ደክሞባቸው አብረው እኔ እኮ ሳገኘው እንደዚህ አልነበረም ብለው ደግሞ አብረው የሚቆዩ አሉ። ይሄ አሁን ቺት መወስለት ነው። አሁን ደግሞ በዚህ ዘመን ብሷል። እኔም ያጋጠመኝ ስላለ ነው መነግርና ሙሉ ለሙሉ ጆሮዋ ውስጥ ጉም ይገባል። አማርኛ የገባ አትሰማ። ለሁሉም ነገር እንግዳ ነች። ለመኪናው እንግዳ ነች፣ ለመጠራቱ እንግዳ ነች። ካፌ ስትሄድ አንቺ እንትናዬ ነው እና በቃ ሁሉም የወደዳት ነው የሚመስላት። በዛም መሳሳት አለ። እንደገና ደግሞ ቤት ውስጥም በሴክስ ካልተግባቡ ውጪ ፍለጋ ትሄዳለች። ግን እኔ እሱን አልደገፈውም። ውጪ ፍለጋ ከምትሄድ ማስተካከል ያለበትን ነገር ቁጭ ብለው ቢያወሩ ዘለቄታው እሱ ነው። አሁን ያዛ ልጅ ያጠመደችው እኮ ወይ በፍራንኳ ወይ የውሸት የዛለት ወደዳት ለስሜት ነው ያገኘችው። ይሄ ነው አይደለም መወስለቱ። ግን ስትመለስ የምትገባው ቤቷ ስለሆነ አይምሮዋ ጤነኛ አይሆንም። ሳጠራት ሁሉ አቤት እንደምትል ነው መነግር። ድርጊቷ ነው። ጥይት ቢተኮስ ማየ ፈቅ አይልም ከሶፋው። ምክንያቱም ጥሩ ስራ ስለሰራ እሱ ፊልድ ነው የኖረው ብዙ አመት እና እኔ አዳማ ቤት ከጥበቃ ጋር ነበርኩኝ። በአንድ ወቅት ጥበቃዎች ጥሩ ነገር አይሆንም ተባለና አባረርኩኝ። ከዛ ረጅም ዘመን ኖርኩኝ። እኔ ልግባ እኔ ልውጣ፣ ወንድ ይኑር አይኖር እኔ አሞራ አያርፍም እያዩኝ ነው። አሁን ጎረቤቶቼ ማወራል። አሞራ አያርፍም እኔ ቤት ላይ። እንዴት ነው ራሷን የምታመጻድቀው? በደንብ እከሌ ገብቷል እከሌ ወጥቷል የለም እኔ ቤት። በወንድ ድምፅ ነው የቤት ስልክ ማነሳው ሲመሽ ከተደወለ። ልሌ የፈለኩት እዛ ቤት ስንኖር አሁን ያነሳልኝ ጥያቄ እንዴት ብቻዋን ትኖራለች? እንዴት ሰው አያስፈልግም? እሳቸው እየቆዩ እየመጡ የሆነች በጣም ማከብራት ሴት መጣችና መካሪ ሆነች ቤቴ ገብታ። አንቺ እንደገና በዚህ እድሜሽ እሳቸው ፊልድ ምን እንደሚሰሩ ታውቂያለሽ? እኔ እንደውም ፊልድ የምጠነቀቅለት ምንድነው ጥሩ ሆቴል ይባልና ሆቴሉን ሽንት ቤቱን ማለት የከተማ ውጪ ይሆንና እንደገጠር ዶንያ ምናምን ያነጣጥፉበታል እግርህ እንዳይገባ ብዬ ሐሳቤ እንጂ እኔ በነዋይ ዘፈን ሲደንስ ለምን አድር መስኪ ጋር እኮ ነው ቤቱ። ተስፍዬ አደራህን ራስን ጠብቅ ነው ማለት። ከዛ መካሪ ሆነች። እሺ እንዴት ላድርግ? አረ እንደው ብዙ ወዳጅ ነው ያለሽ። እኔን እኮ መለመላይን ብቻዬን ላወራ ነበር። ያ ሰው ገሌ ገብቷል አይደለ? ይሄ ቺት አድራጊው ብዙም የሞከሩ አሉ፣ እኔም እነሱም አለ። ምንም ጥቅም የለውም። ህሊናን ግማሽ በግማሽ ከፊል ደመናማና ጨለማ ከማድረግ ውጪ ትርጉም የለው። ቤተ መቅደሴን አክብሩ ይላል። ቤተ መቅደስ ሄደ ግድግዳውን አይደለም ቀባ ያለክ። ቤተ መቅደስ ጭናችን ነው የኛ የሴቶቹ። ቤተ መቅደሴን ጠብቁ ነው የሚለው። በወንዶችም እንደዛ አይደል? አዎ እሱም እንደገና ገንባል ያርጎ ሰው ቤት ከሚዞር እግዚአብሔር ውስጥ ቤት ነው የሚደርስላቸው። እና ቲች ቢቀር ቢደክምባትም ባሏ እሷን መድከሟ ስለማይቀር አቃጠልኩት ደብረ ዘይት ብቻ ነበርኩ እያሉ ሳር ላይ አረም ላይ እየወደቁ ከመመለስ ማራኪዬ ዋሾክ እንዴ! እኔ እኮ ከማየው ነው የምነግርህ። ወንዱ ጉንጩ ምጥጥ ብሎ 2 ሊትር ውሃ ያዘ ይመስላል በሴቷ ተቃጥሎ። እና እኔ ቲችን እኔ አሁን ይሄ ጥያቄ በፍጹም አላስተናግደውም። ስለምወድህ ነው እንዲያቆትም ነው። እኔ ብታስተምሪን አሁን ብዙዎቹ ሊቃወሙኝ ይችላሉ። እንዴት በቃ መዞር አለብን የሚሉ አሉ። ሆን ብለው ደግሞ ጠዋት ተነስተው ተኳኩለው ምን ብለው ስራዬ ብለው የሚወጡ አሉ። ቤት ባላቸውን ጥለው እንዲህ ብሎ እንደቀረው ልንገርህ። የጀረናል ሚስት ነች። የእውነት ታሪክ ነው። እና ከድሬዳዋ ሲመጡ በአውቶቢስ በጣም ታምራለች። ባሏ አብሯት አለ። ሰውየው ጀረናል ይሁን 100 አለቃ አያውቅም። ጠባሽ ከዛ ሲል ባላየው
እንዲህ እንዳለ አዲስ አበባ ገባ። ሳቀ ገባል። በስመ አብ እና እንዲህ እንዳለ አንዳንዴ የምንሄድበት መንገድ የሚያዋርደን ነው። የወደደሽ ላያገባሽ ከባልሽ ወደ አትባባሽ። በደንብ ተርጉሞ ይሄን ቁጭ ስትል የወደደ ላያገባሽ ከባልሽ ወደ አትባባሽ። እንዲህ ያሽከረክረኛል እንጂ ካይሮና እንትን እያለ ተመልሼ የምመጣው ወደ ቤቴ ነው። የአበሻ ኮሶ ጠጥተህ ታውቃለህ? በስመ አብ ከቁርጭምጭሚት ነው የሚያላቅቀው። ለእንደነዚህ አይነት ሴቶች እሱን እየወቀጡ ማጠጣት ይሄ ነገር ሊለቃቸው ይችላል። ይሄ መዞሩ እና ትርጉም የለውም። ኢቭን ኢፍ ሴክስ እንኳን ቢያቅተው ኖረዋል እኮ ረጅም ዓመት። አንድም ደግሞ ከአንተ ልጅ እንደው ምንድን የምታወራው? በጣም የማውቃት ሴት 6 ወልዳለች። ስኳር በሽታ መጣ ሰውየው። አንዳንዱ ስኳር በሽታ አይጨርስበት ሴክስን፣ አንዳንዱ ደግሞ ብን ያደርግበታል። በኋላ ለካ ሲተኙ እየቧጠጠ ተቸግሯል። ያው ፍላጎቱም ቢኖር የለም። ያ ከምሬ ነው። ይሄ ትንብትለው ምቆርጦ ደስ ነው የሚለኝ። ለምን መሰለህ? ይሄ መግባት ያለበት ነው። ይቺ ሴት 6 የወለደችለት ቢቀር ሴክሱ እንግዲህ በ70 ዓመት ለመንደፋደፍና አጥማጂ ውሃ ላይ ከመሆኑ ውጭ ምን ይመጣል? እኔ ላስቀኝ። ከዛ ሽምግልና ተቀመጡ። እንደነገርኩህ እኔ በጣም ግልጽ ስለሆንኩኝ መስከረም እንዳትሰማ ተባለ። ከዛ ተሰብስበዋል። ከአዲስ አበባ መጥቼ እዛ እነዛ ሰዎች በራፍ ሳልፍ ሴቶች አየሁ። እንደምናችሁ ወረድኩና ከመኪና ደህና ናችሁ ምናምን አልኩና እንደው ምን አጋጠማችሁ ስል መቼም ከመሃል አይጠፋ አንዷ ሹካለት ስትነግረኝ እንዴ እሷ አሁን እሱን በትንፋሽ ለመግደል እሷም ለመሞት ካልሆነ በዚህ ላይ አልተሰራ እንደዚህ ትላለች እሷ አልኩኝ። አዎ በቃ ስም በይ እንዳትነግሪ እንዳይሰማ ምናምን ተባለ። ዋናዋን ራሷን አገኘኋት። እንዴት ነሽ ደህና ነሽ እንደምን ነሽ ምናምን አልኳትና ደህና ነኝ እግዚአብሔር ይመስገን እንደው እንዴት ነሽ እኔ እኮ ባለፈው ተሰብስባችሁ እና አለችኝ። አሁን አንቺ ነጩን ለብሰሽ በቋሚያሽን ይዘሽ እሱንም በትንፋሽ አንቺን በትንፋሽ ከምትሞቱ ሁሉ ነገር ትንፋሽ ይፈልጋል።